ሰበር ዜና የእስራኤል ጦር ቴህራን ኢስፋሃን ላይ አዲስ ጥቃት መጀመሩን አስታወቀ። ሰላም ውድ የዜና ቻናል ተከታታዮቻችን የሰዓቱን ጠብቀን የምናቀርብላችሁ የዜና ሰዓታችን ነው። ዛሬ ደግሞ በተለይ ሰፋ አድርገን የምናየው ስለ እስራኤልና ስለ ኢራን ጦርነት ነው። እንዲሁም ሌሎች ዘገባዎች አሉን። ከቻናሉ ጋር አብራችሁን ቆዩልኝ። ይህ ቻናል ኒውስ ፍላሽ አማርኛ ይባላል። ቻናሉን ሰብስክራይብ፣ ላይክ እንዲሁም ደግሞ ደውሏን በመጫን ሌሎች ለጓደኞቻችሁ ሼር በማድረግ አበረታቱኝ እላለሁ። ወደ ዜናዎቹ አልፋለሁ። ዛሬ 8ኛ ቀኑን ባስቆጠረው የእስራኤልና የኢራን ጦርነት እስራኤል ጦር ቴህራን ኢስፋሃን ላይ አዲስ ጥቃት መጀመሩን አስታወቀ። የኢራን ፕሬዝዳንት መግለጫን መፍታታውን እንደዘገብነው የኢራን ሚዲያዎች የኢራን ፕሬዝዳንት ማሱድ ፔዜሽኪያን ጎረቤት ሀገራት ከሀገራቸው ምንም አይነት ጥቃት ካልተከሰተ ኢላማ እንደማይሆኑ ሲናገሩ የሚያሳይ ቪዲዮ ከለቀቁ ከደቂቃዎች በኋላ ኳታር የሚሳኤል ጥቃትን ማክሸፍ ችለዋል ብለዋል። የኢራንን ፖለቲካ በስፋት የሸፈነው ባልደረባችን ረሱል ሰርዳር ሁኔታውን በተሻለ ሁኔታ ለመረዳት አንዳንድ አውዶችን አቅርቧል። በኢራን ውስጥ ያሉ የፖለቲካ ሰዎች የመንግስት ጉዳዮችና ስትራቴጂካዊ ያልሆኑ ጉዳዮችን በማስተዳደር ረገድ ኃላፊነት አለባቸው። ነገር ግን እንደ የሀገሪቱ የውጭ ጉዳይና የደህንነት ፖሊሲዎች ባሉ ስትራቴጂካዊ ጉዳዮች ላይ ፖለቲከኞች ምንም አስተያየት የላቸውም። በህገ መንግስቱ መሰረት ሁለተኛውን ኃላፊነት የሚወስደውን ፕሬዝዳንት ጨምሮ ይህ በኢራን ውስጥ በጣም የታወቀ እውነታ ነው ሲሉ ሰርዳር ተናግረዋል። የስልጣን ማዕከል የሚገኘው በሰላማዊ ዜጋም ቢሆን ከጠቅላይ መሪው ቢሮ እና ከአይአርጂሲ ጋር ነው። አሁን አገሪቱ የህልውና ጦርነት አደጋ ላይ ናት። የምታየውን ነገር ስትጋፈጥ ፔዜሽኪያን አይአርጂሲ አሁን ሙሉ በሙሉ ኃላፊ ነው በሚል ማንኛውንም ጥቃት ለማስቆም የሚያስችል አቅም ላይሆን ይችላል። ማጥቃት ወይም አለማጥቃት ይወስናሉ ሲል ሬሱል ተናግረዋል። አዲሱ የአብዮታዊ ጥበቃ ኃላፊ አህመድ ሀቪድ ከቡድኑ ከተመሰረተበት ጊዜ ጀምሮ ከነበሩት አክራሪ አዛዦች አንዱ እንደሆነ ተቆጥሯል። ወደ ቀጣይ ዜና አለፍን። በኢየሩሳሌም የሚገኘው የአሜሪካ ኤምባሲ እስራኤልን ለቀው ለሚወጡ እርዳታ ለሚያስፈልጋቸው የአሜሪካ ዜጎች ወደ ግብጽ ከተማ ታባ የአውቶቡስ አገልግሎት መስጠት ጀምሯል። ይህ የሆነው ለዛሬው ዝግጅት የተዘጋጀውን የኤምባሲው የመርዳት ፈቃድ ለሚፈልጉ ሰዎች የመስመር ላይ ቅጽ አያይዞ በኤክስ ላይ በወጣው መግለጫ መሰረት ነው። ወደ ቀጣይ ዜና አለፍን። ባህሬን ጥቃቶች ከተጀመሩበት ጊዜ ጀምሮ 86 ሚሳኤሎችን 148 ድሮኖችን እንዳስወገደች ገልጻለች። ከባህሬን ጦር የቅርብ ጊዜ ዝመና አለን በሰጠው መግለጫ የባህሬን የመከላከያ ኃይል አጠቃላይ አዛዥ የአየር መከላከያ ስርዓቶች በአገሪቱ ላይ የክህደት ጥቃት ከተጀመረበት ጊዜ ጀምሮ 86 ሚሳኤሎችን እና 148 ድሮኖችን እንዳስወገዱና እንደወደሙ ተናግረዋል። በፋርስ የዜና ወኪል በተጠቀሰው የኢራን ቀይ ጨረቃ ማህበር ስታቲስቲክስ መሰረት የካቲት 28 ጦርነቱ ከተጀመረበት ጊዜ ጀምሮ ቢያንስ 6668 የሲቪል ክፍሎች በአሜሪካ እስራኤል ጥቃቶች ኢላማ ሆነዋል። ዝርዝሩ ዓላማ እንዳደረጉት ተገልጿል። 5535 የመኖሪያ ክፍሎች፣ 1041 የንግድ ክፍሎች፣ 14 የሕክምና ማዕከላት፣ 65 ትምህርት ቤቶችም ወድመዋል። ከኢራን ቀይ ጨረቃ ማህበር ጋር ግንኙነት ያላቸው 13 ማዕከላት በእነዚህ ጥቃቶች ወቅት በርካታ የማዳንና የእርዳታ ተሽከርካሪዎችም ጉዳት ደርሶባቸዋል እና በርካታ የቀይ ጨረቃ ሰራተኞች የማዳን ተልእኮችን ሲያካሂዱ ቆስለዋል ሲል ሪፖርቱ ገልጿል። ወደ ቀጣይ ዜና አልፋለሁ። የኳታር አየር መንገድ ወደ ዶሃ የተወሰኑ በረሮችን ሊያካሂድ ነው። በአዲሱ መግለጫ መሰረት የኳታር አየር መንገድ ነገ ከለንደን፣ ፓሪስ፣ ማድሪድ፣ ሮም፣ ፍራንክፈርት እና ባንኮክ ወደ ሐማድ ዓለም አቀፍ አየር ማረፊያ በረሮችን ለማካሄድ አቅዷል ብለዋል። ውሳኔው የተወሰደው ደህንነቱ የተጠበቀ የሥራ ኮሪደር መሆኑን የሚያረጋግጥ የኳታር ሲቪል አቪዬሽን ባለስልጣናት ጊዜያዊ ፈቃድ ተከትሎ እንደሆነ ተናግሯል። እነዚህ በረራዎች የመጨረሻ መድረሻቸው ዶሃ ለሆኑ ተሳፋሪዎች ብቻ ናቸው ሲል ገልጿል። የታቀደ የንግድ ስራቸውን እንደገና መጀመር ማረጋገጫ አይሆኑም ሲል አክሏል። አየር መንገዱ ተሳፋሪዎች ለጉዞ ትክክለኛ የተረጋገጠ ትኬት ካልያዙ በስተቀር ወደ መነሻ አየር ማረፊያቸው እንዳይደርሱ አሳስበዋል። ይህም ደግሞ መካከለኛው ምስራቅን ደግሞ የተረጋጋ ሊያደርገው ይችላል በሚለው እንዲሁም ደግሞ ጦርነቱን ትንሽ ሊረጋጋ ይችላል የሚል አዲስ ተስፋ ጭሯል ብለዋል። ለሰዓቱ የነበሩኝ ዜናዎች እኚህን ይመስሉ ነበር። ከቀጣይ ዜና ጋር እስክንገናኝ ቸር ሰንብቱልኝ። እንዲሁም ቻናሉን ሰብስክራይብ፣ ላይክ እና ደወሉን በመጫን አበረታቱኝ። እኔ ኒውስ ፍላሽ አማርኛ እባላለሁ። እንደ ስሜ ፈጣን የሆኑ ዜናዎችን ማቀርብላችሁ እኔ ሆናለሁ። አመሰግናለሁ። ቸር ቆዩልኝ።